ብዙ ጊዜ ምን አይነት ፕሮቲን ነው የምትጠቀሚው? ፕሊዝ ሼር አድርጊ ላላችሁኝ ሰዎች ዌት ጌን ለማድረግ ማስ ፕሮቲን፣ ይሄኛው ደግሞ ዌት ሜንቴን ለማድረግ ወይ ደግሞ ሉዝ ለማድረግ ስፈልግ ዌይ ፕሮቲን ነው የምጠቀመው። እኔ ሁለቱ ብራንድ በጣም ይመቹኛል። ማስም ባለውለታዬ ነው፣ ዌት ጌን ላረግ ረድቶኛል። እናንተ ባለውለታዬ ነህ። ለተወሰነ ጊዜ ግን ይቀመጣል። አሁን ግን እስከ መጨረሻው ወይ ደግሞ ለረጅም ጊዜ የምንጓዘው እኔና ዌይ ፕሮቲንን ፕሮቲን መጠቀም ምንም አይነት ችግር የለውም። ምግብ ማለት ነው ተፈጭቶም ብዙ አይነት ምግብ ተቀምሞ እንደዚህ ለእናንተ ኢዚ በሆነ መልኩ ይዘጋጅላችኋል ማለት ነው። እናንተ የምፈልጉት ደግሞ ብራንድ ካለ የምፈልጉት ፕሮቲን መጠቀም ትችላላችሁ። ፕሮቲን መጠቀም ወይ ደግሞ ፕሮቲን ማለት በቀን ለእናንተ የሚያስፈልጋችሁ ምግብ መብላት፣ ቺክን ብረስ፣ አሳ፣ የተለያዩ ሃይ ፕሮቲን የሆኑ ምግቦች ችላችሁ ዴይሊ ያንን የቀን ፕሮቲናችሁ ማግኘት ከቻላችሁ በምግብ እሰየው። ግን እንደኔ ብዙ ሰው ይቸገራል ሃይ የሆኑ ፕሮቲን ለመብላት በቀን። ስለዚህ ይሄ ደግሞ በጣም ይረዳናል ማለት ነው። እኔ እንግዲህ ጥሩ እኔ ማውቀውን ነገር ነው ሼር ያልኳችሁ። መጠቀም አለመጠቀም የእናንተ ፋንታ ነው። ብዙ ጊዜ ቀጫጫ ለሆናችሁ ሰዎች ግን ሪከመንድ ማድረጋችሁ ማስ ፕሮቲን ነው። ጥሩ ሰውነት እንዲኖራችሁ ያደርጋል። ቀጫጫ ለሆናችሁ ግን ወፍራም ሆናችሁ ወይታችሁ ሞስል ብቻ ቢልድ ማድረግ ብቻ ነው ፈልገው እንዲወፍር አልፈልግም የምትሉ ሰዎች ዌይ ፕሮቲን ኢዝ ዘ ቤስት።